ከአንድ ዓመት በኋላ ህይወታችሁ ካሁኑ የተለየ ሊሆን እንደሚችል አስባችሁ ታውቃላችሁ? አስተሳሰባችሁ፣ ጤናችሁ፣ አቅማችሁ እና ሌሎችም በእድል ሳይሆን ቀጥሎ በምነግራችሁ የዕለት ተዕለት ልምዶች። በዚህ ቪዲዮ 7 ህይወታችሁን በአንድ ዓመት ሊቀይሩ የሚችሉ ልምዶችን እናያለን። የመጀመሪያው ልምድ በዓላማ ከእንቅልፋችሁ መነሳት። ጠዋታችሁ አጠቃላይ ቀናችሁን የመወሰን አቅም አለው። አንዳንዶች ልክ ከእንቅልፋቸው እንደተነሱ ወደ ስልካቸው ይሄዳሉ። ወደ ማህበራዊ ሚዲያዎች ገብተው ቀናቸውን በጭንቀት ይጀምራሉ። ለቀኑ የሚሆኑ ከ1 እስከ 3 የምትሰሯቸውን ነገሮች አስቀምጡ። ቀላል የሰውነት እንቅስቃሴ አድርጉ፣ መንጠራራትም ቢሆን። ቀናችሁን እንዴት እንዲያልፍ እንደምትፈልጉ በውስጣችሁ ሳሉት። ቀናችሁን በዓላማ መጀመር ብርታት ይሆናችኋል። በአንድ ዓመት ውስጥ ደግሞ ትልቅ ለውጥ ያመጣል። ሁለተኛው የማወቅ ፍላጎት ይኖራችሁ። ዕውቀት እጅግ ወሳኝ ወደ ለውጥ የሚያደርስ መሳሪያ ነው። በየቀኑ ጥቂት ንባብ ወይም ማንኛውም አስተማሪ ሚዲያ መከታተል በአንድ ዓመት ውስጥ ብዙ የአስተሳሰብ ለውጥ ያመጣላችኋል። በቀን 10 ገጽ ብታነቡ በዓመት ከ3500 ገጽ በላይ ይሆናል። ከ15 እስከ 20 መጽሐፍት ማለት ነው። ማንበብ ብቻ ግን አይደለም። ማስታወሻ ያዙ፣ ያነበባችሁትን በተግባር ኑሩት፣ ከሌሎች ጋርም ተወያዩበት። ዕውቀት ባገኛችሁት ቁጥር አስተሳሰባችሁ ይሰፋል። የማታስቧቸው የእድል በሮችንም ይከፍታል። ሶስተኛ እንቅስቃሴ ማድረግ። የሰውነት እንቅስቃሴ የተስተካከለ የሰውነት አቋም እንዲኖራችሁ ብቻ አይደለም፣ ትኩረት ማድረግ እንድትችሉ፣ ስነ ስርዓት ወይም ዲሲፕሊን እንዲኖራችሁ፣ አቅም ወይም ኤነርጂ እንዲኖራችሁ ያግዛል። በየቀኑ ከ20 እስከ 30 ደቂቃ የሰውነት እንቅስቃሴ ማድረግ ሙዳችሁን ያስተካክላል፣ ጭንቀትን ይቀንሳል፣ አእምሮ በትክክል እንዲሰራ ያደርጋል። የጠዋት የእግር ጉዞ፣ ክብደት ማንሳት፣ ሰውነትን ማሳሳብ፣ ዳንስ ወይም ሌላ የሚመቻችሁን እንቅስቃሴ መምረጥ ትችላላችሁ። ይህ የየቀን እንቅስቃሴ በአንድ ዓመት ፈተናዎችን የሚጋፈጥ ሰውነትና አእምሮ ባለቤት ያደርጋችኋል። አራተኛ የገንዘብ አያያዝ። የገንዘብ አያያዛችሁ ነፃነታችሁን ይወስናል። ወጪዎቻችሁን አስተውሉ ወይም መዝግቡ። መቆጠብ ልመዱ። በተቻለ መጠን ወጫችሁን ቀንሱ። በየቀኑና በየወሩ የቆጠባችሁት በአንድ ዓመት ደህና ገንዘብ ይሆናል። ወጫችሁን መመዝገብ፣ በጀታችሁን መቆጣጠር፣ ያለ እቅድ ምንም አለመግዛትን ልመዱ። ጥሩ የገንዘብ አያያዝ አእምሯችሁ ነፃ እንዲሆንና እድገታችሁ ላይ እንድትሰሩ ያደርጋችኋል። አምስተኛ አንድ ነገር ላይ ማተኮር። ሁሉንም ነገር በአንድ ጊዜ ለመስራት መሞከር የውድቀት መንገድ ነው። አንድ ዋና ግብ ምረጡ። ክብደታችሁን ማስተካከል፣ ቢዝነስ መጀመር ወይም የጀመራችሁትን ማሳደግ፣ መማር ወይም ራሳችሁን ማሳደግ። እናም በየቀኑ ስሩበት። ግባችሁን በትንሹና በቀላሉ ከፋፍሉት። የደረሳችሁበትንም ተከታተሉ። እያንዳንዱን ትንሽ ስኬት አክብሩ። አንድ ዓመት በከፍተኛ ትኩረት የተሰራ ስራ ከ10 ዓመት ስራ ይበልጣል። ለውጡ ያስደንቃችኋል። ስድስተኛ ከሰዎች ጋር ጥሩ ግንኙነቶችን መፍጠር። የምታውቋቸው ሰዎች ማንነታችሁን ይሰሩታል። ከሚያሳድጉ፣ የሚያበረታቱና ወደፊት የሚወስዷችሁ ሰዎች ጋር ለመወዳጀት ሞክሩ። ወደ ኋላ ከሚጎትቷችሁ ሰዎች ጋር የምታሳልፉትን ጊዜ ቀንሱ። የቅርብ ሰው ቢሆኑ ጥሩ ጓደኞች፣ ገንቢ ፕሮግራሞች፣ ዕውቀትን ከሌሎች ጋር መካፈልና ማገዝ እንዲሁም ጥሩ ጊዜ ከጓደኛና ቤተሰብ ጋር ማሳለፍ ልመዱ።
ከሰዎች ጋር ያላችሁ ግንኙነት ላይ ለአንድ ዓመት ስሩና ጠንካራ የሆነ ድጋፍ የሚሰጧችሁን ወዳጆች አፍሩ። 7ኛ የቀን ውሏችሁን መገምገም። ከመተኛታችሁ በፊት ውሏችሁን ገምግሙ። የትኞቹ ነገሮች ጥሩ ሆነው ዋሉ? የትኞቹስ ለነገ መሻሻል አለባቸው? አጭር የ5 ደቂቃ ግምገማ እንኳን ብታደርጉ በየቀኑ ከሚደጋገሙ ስህተቶች ያድኗችኋል። በየቀኑ የሚገመገም ህይወት በአንድ ዓመት ከፍተኛ እድገት ይኖረዋል። በየዕለቱ እነዚህን ልምዶች ከተገበራችሁ ከአንድ ዓመት በኋላ ህይወታችሁ የተሻለ ቦታ እንደሚደርስ ጥርጥር የለውም። ይህም እንዲሆን ቀጣይነት፣ ትኩረት ማድረግ እና በየቀኑ ስራ ይፈልጋል። ቪዲዮውን ስላያችሁና ሰብስክራይብ ስለምታደርጉ አመሰግናለሁ።